በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰንበት ትምህርት ቤት የጀመርኩት በ1988 ዓመተ ምህረት ያው ከሰፈር ልጆች ጋር ተሰብስበን ቤተክርስቲያን እንሂድ በሚል መጣን። ህፃናት እና ታዳጊዎች ክፍል ነበረ በወቅቱ። እዛ ኮርስ ስልጠና ምናምን ነገር ነበረ። ያንን መከታተል ጀመርን። በዛው በቃ እያደግን ወደ አዋቂዎች ተቀላቀልን። በዛ መልኩ ነው የጀመርኩት። በአባልነት 7 ዓመት 8 ዓመት ካገለገልኩ በኋላ ነው ወደ ሊቀመንበርነት የገባሁት። ያው በወቅቱ የነበሩ አባላት በውል ባላቀውም ግን ሊቀመንበርነት ስንወዳደር ሴት ወደ 45 ወንድ ወደ 17 እንደነበረ አውቃለሁ። በሰዓቱ የነበሩ አባላት ያላቸው ግንኙነት በጣም የሚያስገርም እና የሚያስደንቅ ነበረ። ጥሩ ፍቅር አለ፣ መተሳሰብ አለ፣ መቀራረብ አለ። ሲቀጥል በሐዘን በደስታ ደግሞ ለምሳሌ እድር የሚባል ነገር ነበረ። በየሳምንቱ 50 ሳንቲም ይዋጣል። ያው እዚህ ማስታወሻ መዝገቡም አለ እዚሁ ቤት በክብር ነው ያስቀመጥነው። በዛ 50 ሳንቲም እያዋጣን ለሐዘን የሚሆን ይሆናል። በተረፈ ለደስታ ለአንዳንድ ነገር ደግሞ ሰዓት ያረፈዱ ልጆች 25 ሳንቲም ምናምን ይቀጣሉ። ትልቅ ሳንቲም ነው በሰዓቱ ማለት ነው። ስለዚህ ሰዓት ያረፈዱ ልጆች በራሳቸው ሰዓት እንትን ይላሉ። እሱ ምን ያህል አለን ተብሎ ለደስታ ደግሞ እዛ ላይ ተጨምሮ ከየግላችን አዋተን የደስታ ተካፋይ እንሆናለን ማለት ነው በአባሎቻችን። ከአጎራባች ሰንበት ትምህርት ቤት ጋር ያለን ግንኙነት ያው ኖርማል ነው። በንግስ በዓላት አንዳንድ ዝግጅቶች ሲኖሩ ከነሱ ጋር እየተናበብን፣ ለምሳሌ በንግስ በዓላት ወረብ በማጥናት መዝሙራትን በማቅረብ ሌላም ኮርሶችን በጋራ በመውሰድ ግንኙነት ነበረን። ስራ አስፈጻሚ አባላት ከኔ ጋር የነበሩት በሰዓቱ 7 ስራ አስፈጻሚ ኮሚቴ ነው የነበረው። ሰንበት ትምህርት ቤት ሊቀመንበር ሆኖ በማገልገሌ ብዙ ነገር አትርፌያለሁ፣ ብዙ ነገር ተምሬያለሁ። ያው እንደ ድል ሆኖ በዚህ በአጋሮ ደብረጻይ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ተማሪ መሆን ለኔ መታደል ነው። ምክንያቱም ስብዕና የሚገነባው በዚህ ነው። ወጣትነት አለ። እኔ ያተረፍኩት የምለው ትልቁ ነገር በዛ እድሜ በዛ ሰዓት አልባሌ ቦታ ከመዋል ወደ ሱስ ከመግባት፣ ያው ፋየር ኤጅ ላይ ያለ ወጣት መቼም በዓለም ሲኖር ወደ ተለያዩ ሱሶች ወደ ተለያዩ ስሜቶች ይገባል። ከዛ በመቆጠቤ በመንፈሳዊ ህይወቴ ደግሞ በመጎልበቱ ብዙ ነገር ነው ያተረፍኩት። ወደ ገጠር አብያተ ክርስቲያናት ስንሄድ ለንግስ እኛ ለየት የሚያደርገን ተለያይተን አንሄድም። የሰማዕቱ የቅዱስ ጊዮርጊስ ሰንበት ተማሪዎች አንድ ላይ ነው የምንሄደው። ሳንቲም ካለን ከቻለ በነገራችን ላይ የከሌ ነው የሚባል ነገር የለም በመሃላችን። እጃችን ላይ ያለው ሳንቲም ከቻለ ሁላችንም በትራንስፖርት እንሄዳለን። እጃችን ላይ ደግሞ ሳንቲም ከሌለን ያለችውን ሳንቲም መንገድ ላይ ሻይ በመጠጣት አንዳንድ ነገር ለማድረግ እያደረግን በእግር ነው የምንጓዘው። ስለዚህ ከዚህ ከየት ልበል መድኃኔዓለም ቆምባ ሊሙሻይ እስከ ዴዴሳ ተክለ ሃይማኖት ድረስ በሻሻ አቡነ ገብረ መንፈስ ቅዱስ መጬ ዮሐንስ በጣም ብዙ ቦታዎች ሄደናል። ዋቾ ባለወልድ እነዚህ እንግዲህ በአቅራቢያ ያሉት ነው እንጂ እስከ ሲግሞ ድረስ ሄደናል። መድኃኔዓለም ትዝ ይለኛል።
በወቅቱ የነበረው ተግዳሮት ይሄን ያህል እንኳን የሚጋነን አልነበረም። ግን ሰንበት ትምህርት ቤት በነበርንበት ሰዓት ትንሽ አንድ የቴሌቪዥን ፕሮግራም ነበር፣ 120 የሚባል ፕሮግራም። እሱን ለመከታተል ልጆች ብዙም የመቅረት ያን ፕሮግራም ከጨረሱ በኋላ የመምጣት ነገር ነበረ። ያ በጣም ፈትኖን ነበር ልጆች ወደዛ ተስበው። ስለዚህ ቅድም እንዳልኩት ቅጣት ምናምን 25 ሳንቲም ምናምን ያስቀመጥነው ልጆች እንዲጠነክሩ ያቺ ቅጣቷን ሽሽት እዚህ ጋር ያለውን ነገር አክብረው እንዲመጡና በማረግና ቅጣት ያስተምራል ሳይሆን በመነጋገር የፈታነው ችግር ነው። ያው ተግዳሮት ምለው ነው ያ ነው። ልጆች እስከ መበተን የደረሱበት ማለት ነው። ትላልቅ ሰንበት ተማሪዎች እኔ የማረሳው ትውስታ የጊዮርጊስ ልደት ቀን ጥር 2 ዝማሬ ለማቅረብ መድረክ ላይ ወጥተን አውደ ምሕረቱ እንደዚህ አርማታ የለበሰ አልነበረም። አጋጣሚ ሆኖ ሳር ነበረ እስከ ላይ እስከ አውደ ምሕረቱ እስከ ቤተክርስቲያኑ ደረጃ መውጫ ድረስ እና ወረብ እያቀረብን ጉንዳን ነበር። አጋጣሚ ጠቅላላችን ያዘን እንዳንተውም እንዳንቀጥልም በጣም እኔም ማረሳው በህይወቴ ያን ነገር ነው። ግን ሁሉም እየበላው ምን እያለም በድል ተወጥቷል። ዝማሬውን ላለማቋረጥ ማለት ነው። ማረሳው ነገር ይሄ ነው።